በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችንም አብረን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእመቤታችን የቅድስት ድንግል ማርያምን ልጅ መድኃኔ ዓለም ኢየሱስ ክርስቶስን የታላቁን ሐዋርያ የቅዱስ ፊልጶስን አምላክ እግዚአብሔርን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። ሉለ ባህሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለቃለ መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል ማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። አምላካችን እግዚአብሔር ወዶ ፈቅዶ በዚህች ዕለት ልደቱ፣ በዚህች ዕለት ጥንተ ትንሣኤው፣ በዚህች ዕለት ጽንሰቱ በምታሰብባት ዕለት በቅድስናው ስፍራ በአጸደ መቅደሱ እንድንሰባሰብ ከፈቀደልን የሊዲያን ልቡና እንደከፈተ እሱ እግዚአብሔር ልቡናችንን ከፍቶ የምነግረንን የሚያስተምረንን የምመክረንን ሁሉ በዝነ ልቡናችን ላይ ጽፍልን ዘንድ የእርሱ የእግዚአብሔር ቅዱስ ፈቃዱ ይሁንልን። ባለችን ጥቂት ጊዜ እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ፣ ተፈሳይኩ እስመ ይበሉኒ ቤተ እግዚአብሔር ነሐውር። የቅዱስ ዳዊት መዝሙር 121 ቁጥር 1 ትምህርቱን ለማስታወስ ረዳን ዘንድ ብዙ ጊዜ የሰማነው ኃይለ ቃል ስለሆነ ደግመን አብረን እንላለን። ወደ እግዚአብሔር ቤት አይሰማም ድምጻችሁ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ወደ ማን ቤት? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ከክርስቶስ ልደት በፊት ከ700 ዘመናት አስቀድሞ የነበረ ካህን፣ ንጉሥ፣ ነቢይ፣ ባለፈውስ፣ ባለበገና፣ ባለቅኔ የሆነው እግዚአብሔር እንደ ልቤ የሆነኝ ብሎ የጠራው ቅዱስ ዳዊት የተናገረው ኃይለ ቃል ነው። ቅዱስ ዳዊት በእኛ በኦርቶዶክሳዊት ቅድስት ቤተ ክርስቲያን ውስጥ ትምህርቱ፣ ትንቢቱ፣ ቅኔው፣ ምስጋናው ዛሬም ድረስ በልዩ ሁኔታ ሕያው ሆኖ የሚታሰብ ነው። ቅዱስ ዳዊት ስለ አምላክ መወለድ እየተናገረ ነው። ናሁ ሰማይናሁ በእፍራታ ወረከብናሁ ውስተ ኦመ ገዳም። እነሆ በእፍራታ ሰማነው በዱር ውስጥም አገኘነው ብሎ የአምላክን መወለድ፣ የአምላክን መሰደድ፣ የአምላክን መጠመቅ ስለ ሰው ልጆች ፍቅር
የአምላክን ተሰቅሎ መሞት በክብር በልዕልና በስልጣን ሞትን ገሎ መቃብርን ቀብሮ መነሳት በይባቤ መላእክት በመላእክት ምስጋና አርገ እግዚአብሔር ውስተ ሰማያት እግዚአብሔር በመለከት ድምፅ አረገ ዘምሩ ለአምላካችን ዘምሩ ብሎ የተናገረ ገና ወደፊት የምንጠብቀውን አምላክ መድኃኔ ዓለም ኢየሱስ ክርስቶስን እግዚአብሔር ሰጋደ ይመጽእ አምላካችን እግዚአብሔር ግልጥ ሆኖ ይመጣል በፊቱም እሳት ይነዳል ብሎ ትንቢት የተናገረ ነው ቅዱስ ዳዊት። ቤተ ክርስቲያን 365 ቀን ሥርዓተ አምልኮዋን ስትፈጽም ከኢየሱስ ክርስቶስ ወንጌል መነበብ በፊት ዲያቆናቱ በኦርቶዶክሳዊት ተዋሕዶ በቅዱስ ያሬድ ዜማ ምስባክ ብለው የሚሰብኩት ከዳዊት መዝሙር የወጣ ነው። ዛሬ የተቀደሰውን ቅዳሴ ከሰማችሁት የዛሬው ምስባክ ስለ ዛሬው ዕለት የምናገር ነው። የነገው ምስባክ ስለ ነገው ቀን የምናገር ነው። ስለ ሰማዕታት፣ ስለ ቅዱሳን፣ ስለ ጻድቃን፣ ስለ ሁሉም ስለ መላእክት ገና በአዳም ባህሪ ውስጥ በአምላክ ሕሊና የነበረችውን ቅድስት ድንግል ማርያም በንጽሐ ሥጋ በንጽሐ ልቡና በንጽሐ ነፍስ ሥጋዋ ቅዱስ ነፍሷ ንጹሕ መሆኑን በመንፈስ ቅዱስ ዓይን አይቶ ወትቀውም ንግሥት በየማንከ ንግሥቲቱ የወርቅ ልብስን ለብሳ ተጎናጽፋ በቀኝ ትቆማለች ብሎ የድንግል ማርያምን ክብር የተናገረ ነው። 21 ብዙ ጊዜ ዲያቆናቱ ወይ በሌሊቱ በማህሌቱ ምስባክ ወይ በቅዳሴው ምስባክ ይሄን ያነሳሉ። ስለነ ቅዱስ ሚካኤል፣ ስለነ ቅዱስ ገብርኤል፣ ስለ እልፍ አእላፋት መላእክት ይታየን መልአከ እግዚአብሔር አውዶሙ እያሉ ዲያቆናቱ በቅዳሴው የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ ያድናቸውማል ብሎ በመዝሙር 23 የተናገረውን ቅዱስ ዳዊት ቤተ ክርስቲያን በመላእክት ዕለት ከዚህ አንስታ ትናገራለች። ጻድቃን ሲሞቱ ረፍታቸውን ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ ዳዊት የተናገረውን በረፍታቸው ቀን ቤተ ክርስቲያን በምስባክ ትናገር። ስለዚህ ቅዱስ ዳዊት በቤተ ክርስቲያን የሥርዓተ አምልኮ ሕይወት ውስጥ ትልቅ ስፍራ አለው። አንድ ሰው ክህነት ለመቀበል ዲያቆን፣ ቄስ ለመሆን ዳዊት መድገም ይጠበቅበታል። ዳዊት መማር ይጠበቅበታል። በእያንዳንዱ ጸሎት ውስጥ የዳዊት ጸሎት ስላለ ተመልከቱ። ይሄ ባለ 150 ዝማሬ፣ ቅኔ፣ ትንቢት፣ ምስጋና ባለቤት ነው ቅዱስ ዳዊት። እግዚአብሔር ነቢዩ ሳሙኤልን ወደ እሴይ ቤት ስልክ በዛ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ላይ ስታነቡት ከልጆቹ መካከል የተመረጠው ሳሙኤል የመረጠውን እግዚአብሔር የመረጠውን ሳሙኤል ስቀባ እግዚአብሔር ለሳሙኤል የነገረው እንደ ልቤ የሚሆነኝ ተብሎ ልበ አምላክ ተብሏል። ከሁሉም በላይ ደግሞ ንጉሥ ነው። ቤተ መንግሥት አለው። የሚመራው የሚገዛው ወታደር አለው። ያውም በእስራኤል ዘሥጋ በእግዚአብሔር ሕዝብ ላይ ያውም በእግዚአብሔር ምርጫ የነገሰ ንጉሥ ነው ዳዊት። በመጽሐፍ ቅዱስ ላይ በእግዚአብሔር የነገሱ ነገሥታት መካከል ሁለተኛው ከሳኦል ቀጥሎ የነገሰው ዳዊት ነው። ይሄ ቅዱስ ዳዊት ተመለከቱ፣ ሕይወቱ ከእግዚአብሔር ጋር የተገናኘ ነው። ቤተ ክህነት ውስጥም ቤተ መንግሥት ውስጥም ያለ ነው። በሁለቱም በኩል አለ። በቤተ ክህነቱ ካህን ነው፣ በቤተ መንግሥቱ ደግሞ ንጉሥ ነው። እንደ ቅዱስ ላሊበላ ማለት ነው። ቅዱስ ላሊበላ መሪም ነበረ፣ እንደዚሁም ደግሞ ካህን። ከዛም አልፎ ቤተ ክርስቲያን ቅዱስ ብላ ኢትዮጵያን ከመሩ መሪዎች መካከል የቅድስናን ክብር ያለው አንዱ ቅዱስ ላሊበላ። ዳዊት ይሄ ሁሉ ክብር ያለው ቅዱስ ዳዊት በሕይወቱ ውስጥ
የደስታ ምንጭ ምን እንደሆነ ስናገር የተናገረውን ማሰብ ነው። አሁን ብዙ ሰዎች የደስታችን ምንጭ ብዙ ነው፣ ለመደሰታችን ምክንያት የሚሆነን ብዙ ነው። ተመልከቱ፣ ሁሉ የተሟላለት ሰው፣ ሁሉ ያለው ሰው፣ ሁሉ የእርሱ የሆነ ሰው ለመደሰት ምክንያት ብዙ ነው። ቅዱስ ዳዊት አንድ ነገር ነው ያነሳው፣ ወደ እግዚአብሔር ቤት ብሎ ነው ያነሳው። ወደ ማን ቤት ነው ያለው? የእግዚአብሔር ቤት። አሁን ተመልከቱ፣ እግዚአብሔር የሌለበት ዓለም የለም። እግዚአብሔር ሙሉ በኩልሄ ነው። እግዚአብሔር የማይመሰገንበት፣ እግዚአብሔር የማይመለክበት፣ እግዚአብሔር ስሙ የማይጠራበት፣ በድንበር በሀገር በቋንቋ በነገድ በምንም የተወሰነ አምላክ አይደለም። እግዚአብሔር በሁሉም ያለ አምላክ ነው። የማይታሰብበት ዓለም ግን አለ። እግዚአብሔር ምኑ በኩል ላይ ነው። በአሕዛብ ቤተ ጣዖት ውስጥ እግዚአብሔር አይታሰብም፣ አይታሰብም። ክብሩ በማይነገርበት፣ አምላክነቱ በማይጠራበት፣ ክብሩን አምላክነቱን ይዞ ሰዎች በማያመልኩበት ስፍራ እግዚአብሔር አይታሰብም፣ ግን ሙሉ ነው። በቤታችን እግዚአብሔር አለ። በምንመላለስበት ታክሲ መኪና ውስጥ እግዚአብሔር አለ። በቢሮአችን እግዚአብሔር አለ። በሰማይ ስንበር እግዚአብሔር አለ። በፈለግንበት ቦታ ብንሆን እግዚአብሔር አለ። እግዚአብሔር የሌለበት የለም። ክርስቲያኖች በቢሮአችሁ እግዚአብሔርን ጥሩ። ጠዋት ቢሮ ስራ ስትገቡ አለ እግዚአብሔር። ማታ ቤታችሁ ስትተኙ ጥሩት፣ አለ እግዚአብሔር። እግዚአብሔር የሌለበት የለም። ግን ዳዊት ቅድም ያልኳችሁ መዝሙሩን ቅኔውን ቤተ መንግስት ውስጥ እግዚአብሔርን ይጠራል። አይደለም ቤተ መንግስት ውስጥ ሆኖ ተማርከው ወደ ባቢሎን ምርኮ በወረዱበት ሰዓት በመዝሙር 136 ቁጥር 1 ላይ እንደምታነቡት ውስተ አፍላገ ባቢሎን፣ በባቢሎን ወንዞች አጠገብ ሆነን ጽዮንን ባሰብናት ጊዜ አለቀስን። የማረኩን የጽዮንን ዝማሬ በዛ ፈለጉ። እኛ ግን መሰንቋችንን በሃያ ዛፍ ላይ ሰቅለን ነበረ። እንዴት የጽዮንን ዝማሬ በባዕድ አገር እንዘምራለን ካለ በኋላ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽም ምላሴ ከትናጋዬ ትጣበቅ እያለ ሩቅም እንኳን ሆነው የእግዚአብሔርን ሀገር ከተማ እግዚአብሔር የምንመለክበትን ስፍራ ያስባሉ። ይህ ኃጢአት የለውም። በተለየ ግን እግዚአብሔር የምንጠራበት፣ እግዚአብሔር የምንመሰገንበት፣ እግዚአብሔር የምንመለክበት ቦታ ደግሞ አለ። እምነት በልብ ነው። ቤተ ክርስቲያን ባልሄድ ምን ችግር አለው የሚሉ ሞኞች አሉ፣ የዋሆች። ተመልከቱ፣ ይሄ ስንፍና ነው። ዳዊት ቤተ መንግስት ውስጥ እግዚአብሔርን ይጠራል። አዎ፣ በዳዊት ቤት ሁሌ የሚመሰገን አምላክ አለ። በመኝታው ላይ እንባውን እያፈሰሰ ነው ዳዊት የሚያመልከው እግዚአብሔርን። ግን ወደ እግዚአብሔር ቤት መሄድ የተለየ እንደሆነ በተለየ መልኩ እግዚአብሔር የምንመለክበት ስፍራ እንዳለ ደግሞ ተናግሯል። ክርስቲያኖች እግዚአብሔር እስራኤላውያን 430 ዘመን በግብፅ ባርነት ከኖሩ በኋላ በብዙ ገቢረ ተአምራት ከዛ ከባርነት ቀንበር እግዚአብሔር ካወጣቸው በኋላ ሊቀ ነቢያት ሙሴ ከግብፅ ሲነሱ ለእስራኤላውያን የተናገረው ነገር ነበረ። የአባቶቻችሁ የአብርሃም አምላክ፣ የይስሐቅ አምላክ፣ የእስራኤል የያዕቆብ አምላክ ከዚህ ከባርነት ምድር ያወጣችኋል፣ ወደ ተስፋይቱ ምድር ያስገባችኋል ብሎ ነግሯቸው ነበረ። እግዚአብሔር ቸር ስለሆነ የሕዝቡን ለቅሶ የሕዝቡን መከራ ሰምቶ እስራኤል ዘሥጋን በመጋቢ ብሉይ በሚካኤል በሊቀ ነቢያት በሙሴ አማካይነት እየመራ ወደ ተስፋይቱ ምድር ጉዞ ጀመሩ። እስራኤል የተነገራቸውን አንድ ቃል አሰቡ። ሙሴ ያሉት በግብፅ ምድር እያለ የነገርከን አምላክ፣ ያ ባህር የከፈለልን አምላክ፣ ያ ከሰማይ መና ወርዶ የመገበን አምላክ፣ ያ ጠላቶቻችን ፈርዖንና ሰራዊቱን በኤርትራ ባህር ያሰጠመው አምላክ የት አለ አሳየን አሉት ሙሴ። አሁን ማየት የምንፈልገው እግዚአብሔር ነው። ሙሴ ጨነቀው፣ የት አለ እግዚአብሔር አሉት። አሁን ብዙ ሰዎች አሉ በኑሮ ውስጥ እግዚአብሔር የት አለ? በትዳር ውስጥ እግዚአብሔር የት አለ?
በመውጣት መግባት ውስጥ እግዚአብሔር የት አለ? አለ እግዚአብሔር ብሎ የሚጠይቁ ሰዎች አሉ። ሙሴ ያሳየን እግዚአብሔርን። ሙሴ ይሄን ሐሳብ ለእግዚአብሔር ካቀረበ በኋላ ወደ ሲና ወደ ኮሬብ ተራራ ወጥቶ 570 ጊዜ ከእግዚአብሔር ጋር ተነጋግሮ የቃል ሕግ መጨረሻ ላይ የጽሑፉን ሕግ በቃል ኪዳኑ ታቦት በጽላቱ ላይ ጽፎ እግዚአብሔር ሰጠው። ሙሴ የቃል ኪዳኑን ታቦት ይዞ ከተራራ ሲወርድ ፊቱ እንደ ፀሐይ ያበራ ነበር ይላል መጽሐፍ ቅዱሳችንን ስታነቡት። የሙሴ ፊቱ ብርሃን ለበሰ። ለምን? የቃል ኪዳኑን ታቦት ይዞ ስለመጣ። እስራኤላውያን ሙሴ ሙሴ ያሉት በቃ አይደለም እግዚአብሔር አንተ እንኳን አትነጋገረን፣ እግዚአብሔርን ተው በለን። ፊቱ እንደ ፀሐይ ስለበራ ያንተን ፊት እንኳን ማየት አልቻልንም፣ አይደለም እግዚአብሔርን ማየት። ሙሴ ከእስራኤላውያን ጋር ተነጋገሩ። መጨረሻ ላይ ሁለተኛ ጽላት ሰርቶ ወስዶ በእግዚአብሔር አስባርኮ ከከተማ ወጣ አድርጎ ደብተራ ኦሪት የመጀመሪያዋን ድንኳን ሰርቶ በድንኳኗ ውስጥ የእግዚአብሔርን የቃል ኪዳኑን ታቦት አስቀምጦ እስራኤልን ሰብስቦ እንዲህ አላቸው፣ ከዚህ በኋላ እግዚአብሔርን የሚፈልግ ካለ ወደ መገናኛ ድንኳኑ ይውጣ አለ። እስቲ ከኔ ጋር በሉ፣ እግዚአብሔርን በሉ። የሚፈልግ ካለ ወደ መገናኛ ድንኳኑ ምን ይበል? ይውጣ። ኦሪት ዘጸአት ምዕራፍ 33 ቁጥር 7 ላይ ከዚህ በኋላ ከእግዚአብሔር ጋር መነጋገር የሚፈልግ ልመና፣ ሐሳብ፣ ጥያቄ ያለው ካለ ወደ መገናኛ ድንኳን ይውጣ። መጽሐፍ ቅዱስን ስታነቡ እግዚአብሔርም በቃል ኪዳኑ ታቦት ላይ በአምደ ብርሃን በአምደ ደመና እየተገለጠ ሕዝቡን ያነጋግር ነበር ይላል። ማየት የፈለጉትን አምላክ አሁን በአምደ ደመና በረድኤት በጸጋ እየተገለጠ ሕዝቡን እየባረከ ለሕዝቡ ጥያቄ መልስ የሚሰጥበትን ስፍራ ለየ። አሁን የእግዚአብሔር ቤት በተለየ መልኩ እግዚአብሔር የሚመለክበት ስሙ የሚጠራበት እግዚአብሔር በረድኤት በጸጋ ወርዶ የሕዝቡን ጸሎት ልመና የሚቀበልበት ቦታ ሆነ። ያ ስፍራ የተለየ ነው፣ ክብር ያለው ነው። ቤታችን ውስጥ ሆነን እግዚአብሔርን መጥራት እንችላለን። አዎ እዚህ ሆነን እንደምንጠራው ነው አይደለም። ይሄ የተለየ ቦታ ነው። ይሄ የከበረ ስፍራ ነው። ተመልከቱ። ከዛ በኋላ ከደብተራ ኦሪት ወደ ቤተ መቅደስ ተሸጋገረ የእግዚአብሔር ቤት። ያኔ መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ጀምራችሁ ስታነቡ በ12 ዓመቱ በገባኦን ኮረብታ ተንበርክኮ ጠቢቡ ሰለሞን እግዚአብሔርን ልመና ለምኖታል። ቤተ መቅደስን ሰርቶ እግዚአብሔር ሆይ ሕዝብ ሲቸገር በሀገር ላይ ጦርነት፣ ረሃብ፣ በሽታ ሲሆን ሕዝቡ የሚሄድበትን ሲያጣ ወደዚህ ቤት መጥቶ ጸሎት፣ ልመና፣ ምልጃ ካቀረበ ጸሎቱን ስማ ብሎ ለሰለሞን ብዙ ስታነቡት ብዙ ጸሎት አቅርቧል ሰለሞን። እግዚአብሔር ሲመልስ እንዲህ ብሎ ነው የመለሰው፣ ይህን ቤት መርጫለሁ፣ ቀድሻለሁ፣ በሕይወት ዘመኔ ሁሉ በዚህ ቤት እኖራለሁ አለ እግዚአብሔር። አያችሁ፣ ይህን ቤት መርጫለሁ፣ ቀድሻለሁ ካለ በኋላሳ በሕይወት ዘመኔ ሁሉ የእግዚአብሔር የሕይወት ዘመኑ ስንት ነው? በሕይወት ዘመኔ ሁሉ በዚህ ቤት እኖራለሁ። ተቸግሮ መጥቶ ሀገር ላይ ረሃብ፣ ጦርነት፣ በሽታ ሆኖ መጥቶ በዚህ ቤት የለመኑኝን ልመና ሁሉ እሰማለሁ አለ። ማን? ንገሩኝ፣ ማን? እግዚአብሔር። ይሄ ስፍራ የተለየ ስፍራ ነው። አሁን ተመልከቱ፣ ቅዱስ ዳዊት ይሄን ስፍራ ነው ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ገና ሐሳቡ በጆሮዬ ሲመጣ ውስጤ ላይ ደስታ ይሞላል። ከዚህ የሚበልጥ ከዚህ የተሻለ ስፍራ ስለሌለ ክርስቲያኖች፣ ከዚህ የተሻለ ከዚህ የሚበልጥ ቦታ የለም። ዳዊት ቅድም ያለው ባለ ብዙ ጸጋ ነው፣ ባለ ብዙ ሀብት ነው። ጊዜ ለማሳለፍ
ለመደሰት ለመዝናናት ንጉሥ ነው። በስጋ በደም በምድራዊ ሐሳብ ሊያስደስተው የሚችል ብዙ ስፍራ አለው። ንጉሥ ብቻ አይደለም፣ ነቢይ ነው፣ ካህን ነው። ስለዚህ ከሁሉ የሚበልጠውን ከንግስናው የሚበልጠውን ክብሩን አስቦ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ገና ሐሳብ ወደ ጆሮዬ ሲመጣ ደስ አለኝ። ክርስቲያኖች ወደ እግዚአብሔር ቤት ወደዚህ ስፍራ እንሂድ ስንባል ደስ ይለን ይሆን? ውስጣችን ደስታ ይኖር ይሆን? እንደምታውቁት ነው፣ ሁሌም እንደምናነሳው የዓለም ደስታ ጊዜያዊ ነው። ብዙ ሰዎች በዓለም ውስጥ ጠዋት ተደስተው ቀን ደስታ የላቸው። ቀን ተደስተው ማታ ደስታ የለም። ዛሬ ተደስቶ ነገ አይደገምም። ጥሩ ቁርስ ስንበላ እኮ ዛሬ ቀኑ ደስ ስል እንላለን። ቆይተን ምሳው ሲበላሽብን የዛሬው ቀን ሲያስጠላ እንላለን። የዓለም ደስታ እንደዛ ነው፣ ወዲያው የሚለወጥ ነው። ቅዱስ ዳዊትን ተመልከቱ። ንግስናውን ሌላውን ክብሩን አይደለም የደስታው ምንጭ ያደረገው። የደስታው ምንጭ እግዚአብሔርን ነው ያደረገው። የደስታው ምንጭ የእግዚአብሔር ቤት ነው ያደረገው። እኛም ወደዚህ ቦታ ስንመጣ በደስታ ደስ ብሎን። ለምንድን ነው ደስ ብሎን መምጣት የሚጠበቅብን? እነዚህ ነጥቦች ናቸው አጠር አድርገን የምናየው። ለምን ደስ ብሎን እንመጣለን? እዚህ ቅድም ብለናል። እዛ ቤታችን ውስጥ እኮ እንጠራለን። እሱ ቅድም ያለው የማይታሰብበት ዓለም ውጭ እንጠራለን። ቢሮአችን ውስጥ እንጠራዋለን። እግዚአብሔርን በትራንስፖርት ውስጥ ሆነን በብዙ ስፍራ ሆነን ስሙን እንጠራለን። ግን በተለየ መልኩ ወደዚህ ስፍራ ስንመጣ እንደሰታለን። ደግሞ ደስ ልለን ይገባል። ለምን? እዚህ ስንመጣ ራሱ እግዚአብሔርን በቀጥታ ከተለያዩ ስፍራዎች በተለየ መልኩ ቅድም እንዳለው በአምደ ደመና በአምደ ብርሃን በረድኤት የበለጠ የሚገኝበት ስፍራ እዚህ ነው። እዚህ ስፍራ እግዚአብሔር ስላለ ይህ ስፍራ የአባታችን ቤት ስለሆነ፣ እስቲ የአባታችን ቤት በሉ። የማን ቤት? የአባታችን ቤት። ሰው ወደ አባቱ ቤት ሲመጣ ደስ ብሎት ይመጣል፣ ተጨንቆ አይመጣም። የአባት ያልሆነ ቤት ስትሄድ ብዙ የሚያስጨንቅ ነገር አለ። ትልልቅ ባለሀብቶች አጥራቸውን ግቢ ላይ ሽቦ ኤሌክትሪክ ያስሩና ቀጥሎ ደግሞ አደገኛ ውሻ አለ። የነቢጤ እንኳን እንዳይደርሙ አደገኛ ውሻ አለ። እዚህ ቤት ስትመጣ ወዳጄ የሚጠብቅህ ሁሉንም በእኩል ዓይን የሚያይ እግዚአብሔር ነው። እሱን ነው የምታገኘው በቀጥታ በመጥፎ ዓይን የማያይ የማይቀየም። ስትመጣ ሁል ጊዜ ፊቱ ላይ የምታየው የደስታ የፍቅር የሰላም የሆነውን ዓይኑን የምታይበት ቤት የአባት ቤት ነው። ሰው የአባቱ ቤት ደስ ብሎ እዚህ ስፍራ ለኛ አይታይም እንጂ መላእክት አሁን አሉ። ቅዱስ ዳዊት በመዝሙር 147 ወደ ቤተ መቅደስ ሲሄድ መላእክቱ ረበው ሰፈው ያያል። ከዛ ምን አለ? በመላእክት ፊት እዘምራለሁ። በማን ፊት እዘምራለሁ አለ? በመላእክት ፊት። አሁን ስትዘምሩ በመላእክት ፊት ናቸው ክርስቲያኖች። ከበሮ ስትመቱ በመላእክት ፊት ናቸው። ከበሮ የምትመቱ ሰዎች አንዳንዴ ይሄ ዛር እንደያዘ ሰው እንዲህ የሚሽከረከሩ ሰዎች አሉ። ይሄ በሽታ ነው። በመላእክት ፊት ረጋ ብለህ። በነገራችን እኔ ስለ ከበሮ አመታት ለማስተማር አይደል። ከበሮ የክርስቶስ ምሳሌ ነው። ቁጭ ተብሎ ይመታል፣ ቀስ ተብሎ ወድቀህ ተመታ አምላካችን። ቆሞም ይመታል። መስቀል ተሸክመ ስትሄድም ይመቱ ነበር። እግዚአብሔርን እያሰቡ እንዲህ እስክስታ እየወረዱ አሁን የኛ ቤተክርስቲያን እስከማይመስል ድረስ እንዲሁ እስክስታ እየወረዱ ትልቅ ጥምጥም አድርጎ እስክስታ ይወርዳል። ይሄ በሽታ ነው። ረጋ ብለህ ክርስቶስን እያሰብ ነገረ መስቀሉን እያሰብ እንደዛ ነው ምን ዘምረው። ተመልከቱ፣ ስንዘምር በመላእክት ፊት እዘምራለሁ አለ። ወደ ቅዱስ መቅደስህም እሰግዳለሁ። እስቲ በሉ ወደ ቅዱስ መቅደስህ ምን እላለሁ? እሰግዳለሁ። ወደ ቅዱስ መቅደስህ እሰግዳለሁ። ከዳዊት የሚበልጥ ማን አለ? ቅድም ብለናል። 7 ሀብት አለው። ነቢይ ነው ግን ይሰግዳል ወደ ቅዱስ መቅደሱ። ካህን ነው ግን ይሰግዳል ወደ ቅዱስ መቅደሱ።
ባለቅኔ ነው፣ ግን ይሰግዳል ወደ ቅዱስ መቅደሱ። ንጉሥ ነው፣ ሜሊኮር እስክትስቅበት ድረስ እየዘመረ ወደ ቅዱስ መቅደሱ ይሰግዳል ዳዊት። ለምን? ቤቱ የአባቱ ቤት ስለሆነ፣ የእግዚአብሔር ቤት ስለሆነ። ክርስቲያኖች ማን ነው ወደ አባቱ መጥቶ ተስፋ ቆርጦ የሚመለስ? ወደ አባቱ መጥቶ በኀፍረት የሚመለስ የለም። ስለዚህ እዚህ ስንመጣ የአባታችን ቤት ስለሆነ ደስ ብሎን እንመጣለን። ቤተ ክርስቲያን የአባታችን የእግዚአብሔር ቤት ነው። የእግዚአብሔር ቤት ነው ያለው። እግዚአብሔር ደግሞ የሁላችን ምንድነው? ንገሩኝ። የሁላችን ምንድነው? እግዚአብሔር አባት የሁላችን እንዳይመስላችሁ፣ የሁላችን አባት ነው እግዚአብሔር። የወንዶቹ ብቻ አይደለም፣ የሴቶቹም ብቻ አይደለም፣ የጀግኖቹም የፈሪዎቹም ብቻ አይደለም፣ የካህናቱ የዲያቆናቱ ብቻም አይደለም፣ የምዕመናንም ብቻም አይደለም፣ የተማረውን ብቻ አይደለም፣ የገበሬውን ብቻ አይደለም፣ የወታደሩን ብቻ አይደለም፣ የባለስልጣኑን ብቻ አይደለም፣ የጤነኛውን ብቻ አይደለም፣ የበሽተኛውን ብቻ አይደለም፣ የሁሉም አባት ነው እግዚአብሔር። ስለዚህ እዚህ ስትመጣ ደስ ብሎ የምትመጣው የአባትህ የእግዚአብሔር ቤት ስለሆነ ክርስቲያኖች ይሄን እንዳትረሱ። እየገባው ያለሁት ወደ አባቴ ወደ እግዚአብሔር ቤት ነው። ጠርቶኝ እናንተ ሸክማችሁ የከበደ ወደ እኔ ኑ ብሎኝ። ለዚህ ነው በደስታ የምንመጣው። በደስታ የምንመጣው የአባታችን ቤት ብቻ ስለሆነ አይደለም። ይሄ እችኛዋ ቤተ ክርስቲያን ከብሉይ ኪዳኗ ቤተ መቅደስ ትበልጣለች። የብሉይ ኪዳኗ ቤተ መቅደስ ተመልከቱ፣ ከዚህኛዋ ቤተ መቅደስ እያደገ ነው የመጣው። አሁን አንዳንድ ሰዎች የዋሆች አሉ። የብሉይ ኪዳን ታቦት ይቀርብበት የነበረው መስዋዕት የግደሮች የጠቦቶች ደም ነው። ይፈስ የነበረው የላሞች የግደሮች የፍየሎች ደም ነው። መስዋዕቱ ተወደው ታቦቱ በዛ ላይ ያቀርቡት የነበረው መሰዊያው ላይ ይቀርብ የነበረው የግደሮችና የጠቦቶች ደም ነው። አሁን ታቦቱ ላይ ያለው 10ቱ ትእዛዛት አይደለም። አሁን ታቦቱ ላይ ያለው ራሱ ስሙ ነው። የእግዚአብሔር ስም አልፋዎ ቤጣ የውጣ ያለ የነበረ የሚኖር መድኃኔ ዓለም ኢየሱስ ክርስቶስ የሚል ስም። አሁን የምሰዋው መስዋዕቱ ላይ የክርስቶስ ሥጋና ደም ነው። ታቦቱም ክብሩ ከፍ ብሏል ከብሉይ ኪዳኑ። ቤተ መቅደሱም አሁን የምሰዋበት መስዋዕቱ የሐዲስ ኪዳን መስዋዕት ራሱ ኢየሱስ ክርስቶስ ነው። ተመልከቱ። ስለዚህ እቺ ቤተ ክርስቲያን የአባታችን ቤት ብቻ አይደለችም፣ እናታችንም ጭምር ናት። ከዚህ ቤት ያልተወለደ ሰው የለም። ከዚህ ቤት ያልተወለደ አንድም ሰው የለም። እዚህ ውስጥ አለ ከዚህ ቤት ያልተወለደ ሰው? ከሌለ ይወለድ። ስለዚህ እቺ ቤት የአባታችን ቤት፣ እቺ ቤት እናታችን። እስቲ እናታችን ብሎ እናታችን ናት። ወደ እናቱ ማን ነው ደስ ብሎት የማይመጣው? ሰላም ለኪ ቤተ ክርስቲያን ምን እናታችን ቤተ ክርስቲያን ሆይ ሰላም ላንቺ ይሁን። እናታችን የተወለድንባት እናት ናት ቤተ ክርስቲያን። ቅዱስ ቆጵርያኖስ ይህንን ነው ከዚህ በፊትም ስናነሳ ያነሳ ነው። እግዚአብሔር አባት ብሎ የሚጠራ ሰው ቤተ ክርስቲያን እናቱ ከሆነችው ነው ይላል። እስቲ ከኔ ጋር በሉ ቤተ ክርስቲያን በሉ። እናቱ ያልሆነችው ሰው እግዚአብሔር አባቱ ሊሆን አይችልም። ማን እናቱ ያልሆነችው ሰው? ቤተ ክርስቲያን። ማን አባቱ አይሆነውም? እግዚአብሔር። ከዚህ ቤት ካልተወለድክ እግዚአብሔርን አባት ብለህ መጥራት አትችልም። ብትልም አባት ሊሆንህ አንተ አልፈለክምና እሱ አባቴ ብለህ መጥራት አትችልም። እሱ ለምን መወለድ አለብህ? ከዚህ ቤተ ክርስቲያንን እናት ማድረግ። እስቲ እናቱ ጋር ሲሄድ ሀዘን የምትሰማው ሰው እናቱ እድሜዋ ረጅምም ቢሆን በጣም በእድሜ የበለጸገችም ቢሆን ወጣትም ብትሆን ጎልማሳም ብትሆን እናት ምንድነች? እናት ናት። ቤተክርስቲያን በእድሜ የበለጸገች ከደብተራ ኦሪት ጀምራ እያደገች የመጣች ወደ ሰለሞን ቤተ መቅደስ የገባች በሐዲስ ኪዳን በክርስቶስ ደም ከፍ ያለች የእድሜ ባለጸጋ ናት። እንደውም በእድሜ የገፉ እናቶች ያሏቸው ሰዎች ደስተኞች ናቸው አይደሉም? እናቴ ብሎ ይጠራታል። ቤተ ክርስቲያን እናታችን ናት። ደስ ብሎ የምንመጣው ለዚህ ነው። የአባታችን ቤት እናታችን ደስ ይለናል። ለምን?
ወደ አባታችን ቤት ስለሆነ የምንመጣው። እኛም ደስ ይለናል። ለምን? ወደ እናታችን ስለሆነ የምንመጣው። የመጀመሪያው ደስ ብሎ የምንመጣው ለዚህ ነው። ሁለተኛው ደስ ብሎን የምንመጣው ወደዚህ ቤት ከዓለም የማናገኘውን በሙሉ የምናገኘው እዚህ ነው። ክርስቲያኖች በዓለም የማናገኘውን ዓለም ውስጥ ሊገኝ የማይችለው ጸጋ፣ ረድኤት፣ በረከት ከዚህ ቤት ይገኛል። ዓለም ውስጥ ሁለተኛ ልደት ልታገኝ አትችልም። ቅድም ያለው ሁለተኛ መወለድ የፈለክ ቤተ መንግስት ውስጥም ብትወለድ፣ ዓለም ውስጥ ውድ የሆኑ ሆስፒታሎች ብትወለድ፣ የአሜሪካ ዜግነት እንዲያገኙ አንዳንድ እናቶች ነፍሰ ጡር ሲሆኑ አሜሪካ ይወርዱና ልጆቻቸውን አሜሪካ ይወልዳሉ። አሜሪካ በመውለዳቸው የሚያገኙት የምን ዜግነት ነው? የአሜሪካ ዜግነት። አሜሪካ ስትወለድ የአሜሪካ ዜግነት እንጂ ዳግመኛ ልደት አታገኝም። ተመልከት፣ ዳግመኛ ልደት አታገኝም። ቤተ መንግስት ውስጥም ተወለድ፣ ትልልቅ ሆስፒታሎች ተወለድ፣ እንዴት ቤት ወልዳለሁ እግል ሆስፒታል ልውለድ? እግዚአብሔር የትም ቦታ መውለዱ ኃጢአት ሆኖ ተወለደ። እዛ ገጠር ውስጥም ተወለድ፣ ያላዋላጅም ተወለድ። ሁለተኛ ልደት የምታገኘው ግን ከዚህ ቤት ነው። የእግዚአብሔርን አባትነት የምታረጋግጠው ከዚህ ቤት ነው። የትም ተወለድ፣ የመንፈስ ቅዱስ ማደሪያ የሆነውን ቅዱሱን ቅባት ቅባ ሜሮን የምታገኘው ከዚህ ቤት ነው። ብዙ ኮስሞቲክሶች ዓለም ውስጥ አሉ። ፊታችንን ሊያንጸባርቁልን የሚችሉ ውብ ሊያደርጉልን የሚችሉ በተለያየ ቀለማት ከተለያየ አይነት እንስሳትም ይሁን እጽዋት የተሰሩ ብዙዎቻችን የምንጠቀማቸው ብዙ ቅባቶች አሉ። መንፈስ ቅዱስ አያሳድሩም። እነሱ ዝናብ ሲዘንብ እንኳን ፊታችንን ያበላሻሉ። የመንፈስ ቅዱስ ማደሪያ የሆነውን ቅባ ሜሮን የምታገኘው ከዚህ ቤት ነው ወዳጄ፣ ከዚህ ቤት ነው። በልተህ ጠጥተህ እስከ እግዚአብሔር ተራራ እስከ ኮሬብ ልትጓዝ የምትችለውን በልተህ ጠጥተህ እስከ እግዚአብሔር ተራራ እስከ መንግሥተ ሰማያት ለወስድ የሚችለውን የክርስቶስን ስጋና ደም የምታገኘው ከዚህ ቤት ነው። ዓለም ላይ ብዙ ድግስ አለ። አሁን ጾም ልገባ ነው። እንግዲህ ከሐሙስ ከትላንት ጀምሮ ነገም ሰልፍ ነው፣ ከነገ ወዲያም ሰልፍ ነው። ስጋ ካልበላ ደስ ስለማይለው ስጋን ስበላ ነው ደስ የሚለው። አሁን ቅበላ ነው አይደል? እስከ እሁድ ምሽቱ 6 ሰዓት እያየን እንበላለን። ገባ እያለ በቃ ወደ ፈላ ምን አይመስልም? ሰው ተሰልፎ ሌሎቹ ቤተ እምነቶችም ጭምር እኮ ተሰልፎ ይበሉት ነገ ልበሉ እሁድ 6 ሰዓት ድረስ በሉና ሰኞ ጠዋት የተረፈ ፍለጋ ይላል። አሁን ቅበላ አያችሁ፣ እንዲህ ነው የምንቀበለው። እኛ የምናውቀው መቀበል ይሄን ነው። ተመልከቱ፣ እስከዛ ሰዓት ቆይተን እንዲህ አድርገን ተቀብለን የምንበላው ስጋ ከጥቂት ጊዜያት በኋላ ትላንት ሐሙስ ማታ የበላነው ስጋ ይበልጣል። አሁን ያለው ቆሎ ይበልጣል። አሁን እጃችን ላይ ያለው ምን ይበልጣል? ቆሎ። የትላንትናውማ አለፈ። ከትላንት ክትፎ የዛሬ ቆሎ እኮ ነው ይበልጣል፣ አልፏል። የምንበላው ዓለም ውስጥ የምናገኘው ሁሉ የሚያልፍ ነው። የማያልፈው ስጋዬን የበላ ደምን የጠጣ ምን አለው ብሏል ክርስቶስ። የዘላለም ሕይወት ከየት ታገኛለህ ታዲያ? እሱን ከዚህ ቤት ውጪ የትኛው ካፌ፣ የትኛው ሬስቶራንት፣ ትልልቅ ሆቴሎች ዱባይ ወርደህ ዓለም ላይ ትልልቅ ባለሀብቶች የሚገቡበት ሆቴል ብትገባ አለ? የለም። ከዚህ ቤት ውጪ የት ታገኘዋለህ? ዶላር ብትመነዝር ከዚህ ቤት ውጪ የክርስቶስን ስጋና ደም ከየት ታገኘዋለህ? ለዚህ እኮ ደስ ብሎ የምትመጣው። ገንዘብ አትጠየቅም። ዳግመኛ መወለድ ብቻ ይጠበቃል ካንተ። ሰው ሆነ ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ ከተወለድክ ና ብላ ይልሃል። ራሱን አርዶ የሰጠ ክርስቶስ ና ከዚህ ማዕድ ብላ የሚል አምላክ ከየት ታገኛላችሁ? ኦርቶዶክሳውያን ደስ ስለምንመጣው እኮ ይሄ ማዕድ ይሄ ድግስ አንድ ቀን ተበልቶ ሰዎች ጨፍረው፣ አንዳንዱ እኮ ደም ግፊት፣ አንዳንዱ ሱካር፣ አንዳንዱ ስካር አምጥቶብን ያልፋል። ይሄ ግን ጠብቆን ተንከባክቦን እስከ እግዚአብሔር ተራራ የሚወስደንን የክርስቶስን ስጋና ደም ከዚህ ቤት ውጪ ታገኛለህ። ዲያቆናት፣ ቀሳውስት፣ ጳጳሳት በክህነት የምታገለግሉ ይሄን ከዚህ ቤት ውጪ ከየት አገኙት? የለም እኮ ሌላ ቦታ ጳጳስ መሆን ይቻላል ከቤተክርስቲያን ውጪ። ሌላ ቦታ ቄስ መሆን ይቻላል። ሌላ ቦታ ዲያቆን የለም። ሌላ ቦታ ምዕመን መሆን ይቻላል። የለም።
ለዚህ ነው ደስ ብሎት መጣው ክህነትን የምታገኝበት። ሁለቱን አንድ የሚያደርገው የክርስቶስ ሥጋና ደም ሌላ ቦታ አለ። ጋብቻ ሁለቱን አንድ የሚያደርገው። አሁን ብዙ ሰዎች ስለ ጋብቻ ሲጠየቁ አቤት የግል ሰርግ ይላሉ። አቤት ሰርግማ እንደሱ ነው። ምን አየ? አቤት ቁርጡ፣ አቤት ክትፎ፣ አቤት ጠላው፣ አቤት ጠጁ። ሁለቱን አንድ የሚያደርገው ጠጁ ነው። ሥርዓተ ጸሎት እኮ ነው፣ ተክሊል እኮ ነው፣ ቁርባን እኮ ነው። ሁለቱን አንድ የምታደርግ ቤተ ክርስቲያን። እኛ እንበድላለን፣ እኛ እናጠፋለን፣ ወርቀን እንዳንቀር ንስሐን መልሳ የምትሰጠን ቤት አይደለችም። ስንታመም ቅባ ቅዱስ አሁን ምዕመናን ቅባ ቅዱስ ገበያ ላይ አይሸጥም። ቅባ ቅዱስ ከኢየሩሳሌም የመጣ ነው ብሎ ይሄ ኦማር ዘይት ገዝቶ ጆሮውን የሚደፍነውን አትከተለው። እሱ ሌላ ነው። ቅባ ቅዱስ ከቤተ ክርስቲያን ውጭ የለም እንዴ። አሁን አንዳንድ ጊዜ ምዕመናንም ሳናውቅ እንሳሳታለን። ከቤተ ክርስቲያን ውጭ ምዕመናን በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ምዕመናን እኮ የዋሆች ናቸው። ለዚህ ነው ፕሮቴስታንቱ የለቅሶ ቤት ንፍሮ ናቸው ያሉን እኮ። የመጣ ሁሉ ይዘግነናል። እኛ ጥንቃቄ ማለት ከዚህ ቤት ቅባ ቅዱስ ከተማ የሆነ ቦታ የሚሸጥ ቅባ ቅዱስ የለም። ከኢየሩሳሌም የመጣ ነው፣ ከእንትን የመጣ ነው፣ እንደዚህ ሆኖ ይሄ ቤተ ክርስቲያን ከየትኛውም ቤተ ክርስቲያን አይበልጥም። ከየትኛውም ቤተ ክርስቲያን እንዲህ ነው ማሰብ ያለበት። ሰዳ የሆነ ቤተ ክርስቲያን አለ። አሁንማ ለእመቤታችንም ስም እያወጡ ለቅዱሳንም ሌላ ስም እያወጡ አዳዲስ ስም እንዲህ አርጋ ማርያም፣ በዚህ ሄዳ ማርያም፣ በዚህ ወጣ ማርያም። ኦርቶዶክሳዊ ትምህርት አይደለም። እመቤታችን ቅድስት ድንግል ማርያም አበቃ። የአምላክ ምን እናት በቃ። ከዛ ውጪ የገቢ ማሰባሰቢያ ስም ምዕመኑ የዋ ስለሆነ እንዲህ አርጋ። አሁን በቅርቡ ደግሞ የሆነ ማርያም እንሰማለን እኮ። ከዛ የሆነ ማርያም አንድ ነገር ልንገራችሁ ግረ መንገድ። አንድ ጊዜ እና መምህር ተስፋዬ ጀነሬተር ይበራል። የኔ ድምጽ ይሰማል እስከዛ? አዎ፣ ትንሽ ድምጽ ወፍራም ስለሆነ ይሰማል። ይሰማቸዋል? አዎ። አንድ ጊዜ የጉዞ በተለይ ምዕመናን በብራት እንደዚህ እናንተ ደብር ሰንበት ትምህርት ቤት እንደዚህ የሚያዘጋጁት ጉዞዎች ካሉ እነሱን መሳተፍ። ሁሉ ጊዜ እሁድ ጉዞ የሚያዘጋጁ ሰዎች አሉ። ሁሉ ጊዜ ሰው እንዳያስቀድስ ማለት ነው። ጉዞ የሚያዘጋጁት ደግሞ ቅድም እንዳልኳችሁ የሆነ ስም ፈጥረው ነው ምዕመኑን ይዞ የሚሄዱት። የኛ ምዕመናን ደግሞ ለእመቤታችን በተለይ ያለን ፍቅር ክብር ትልቅ ነው። እውነት ነው ውሸት ነው? ይሄን ፍቅር ለእመቤታችን እንድኖረን ያደረገውን መድኃኔዓለምን እልል ብላችሁ አመስግኑት። ይሄ ትልቅ ነው፣ ማይገኝ ክብር ነው። በእውነት ለእመቤታችን ለቅድስት ድንግል ማርያም ፍቅር ክብር ከኛ በላይ ላሳር እውነት ነው። ይሄ ለምን በሷ ያገኘነው ጸጋ ዓለም ተናግሮ ሊጨርሰው የማይችል ትልቅ ስጦታ ነው። መጽሐፍ ቅዱስም ስለሷ ሲናገር ቅዱስ ገብርኤልም ጸጋን የተመላሽ ሆይ ነው አለ። ምን የተመላሽ? በቃ እመቤታችን የጎደላት ጸጋ የለም፣ ሙሉ ጸጋ ናት። ስለዚህ እመቤታችንን እኛ በአንድ ስም ደብር ሲሰየም የደብሩ ስም አለ። ከዛ ውጪ ቅጽል አያስፈልጋትም። እመቤታችን ስሟ እመቤታችን ቅድስት ድንግል ማርያም በሉ። እመቤታችን ቅድስት ድንግል ማርያም በቃ ይሄ ነው። ከዚህ የሚበልጥ ሌላ ስም የለም። በቃ ከዚህ የሚበልጥ ጸጋዋሳ የእመቤታችን ጸጋ ዘንዶ ማሰር ብቻ ነው አይደለም። ምልዕተ ጸጋ ናት፣ ሙሉ ነው ጸጋዋ። የጎደላት ጸጋ የለም። ጸጋን የተመላሽ ሆይ አይደለም። ይሄን አንድ ሰይጣን ዘንዶ ቀርቶ ሰማይን ምድርን የፈጠረውን ልጅ ክርስቶስን ወልዳለች አልወለደችም? የንጉስ እናት ነው። ክብሯን ማንም ሰው ተናግሮ ሊጨርስ አይችልም። ለዚህ እኮ ነው በመኑ በአምሳለ መኑን አስተማሰለክ ድንግል ሆይ በማን እንመስልሽ ምሳሌሽ አያልቅም ተብሎ የተነገረው ለዚህ ነው። ስለዚህ የእመቤታችን የቅድስት ድንግል ማርያምን ክብሯን ጸጋዋን ሙሉ ነው። በዚህ ጉዞ ድንገት አንድ ጋዜጠኛ ወደ አንድ ቦታ ይሄዳል። ጉዞውን ያዘጋጁ ሰዎች እጅግ በጣም በሚገርማችሁ የኦርቶዶክስ እምነት ተከታዮች አይደሉም። እየሰማችሁ ነው? እና አሁን የዚህ እምነት አይደለም። በጣም ጉዞ ላይ የምትሄዱ ሰዎች ጉዞ አዘጋጆች ማን እንደሆነ ወቁ። ሌላ እምነት ኦርቶዶክስ እንኳን አይደለም። መኪና ውስጥ ጨረታ ያጫርታሉ። ጨረታ አጫርተው እስከ 300 ሺህ ብር ያጫርቱና አንዱ ጋዜጠኛ ድንገት ተተጓዘው ቅድም እንዳልኳችሁ
ለነና ለአንድ መምህር ተስፋዬ መጥቶ ይነግረናል። ጠየቀው ጉዞን የሚያዘጋጀውን ይሄ ገንዘብ የት ነው የሚገባው ብሎ ይጠይቃል። ጋዜጠኛውን ጠጋ ብሎ በጆሮ ጸያፍ የሆነ ስድብ ሰድቦ ሾፌሩን አቁሞ መንገድ ላይ አወረደኝ። አስቆሞ መንገድ ላይ አስወርዶት ማለት ነው፣ አብሯቸው እንኳን እንዳይጓዝ። ይሄን ያነሳሁት ለምን መሰላችሁ ምዕመናን? ብዙ ጊዜ ወደ ቤተ ክርስቲያንም የሆነ ቦታም ስንሄድ እኛ አንድና ንጹህ የሆነውን እምነታችንን ይዘን ከዛ ባለፈ ያለውን ነገር ግን ለእግዚአብሔርና ለቤተ ክርስቲያን ስንል ተጠንቅቀን በተለይ እሁድ ጧት የኦርቶዶክሳውያን ስራ ምን ማድረግ ነው? ቅዳሴ ምን ማድረግ ነው? ማስቀደስ። ኦርቶዶክሳዊ እሁድ ጧት ዝም ብሎ በየሳምንቱ ጉዞ የሚጓዝ አይደለም። ይሄ ስንፍና ነው። የሰንበት ጉዞ የለም። ሰንበት ማልዶ ታምረ ማርያም ስንነበብ ሌሊት ላይ መጥቶ ታምሯን ሰምቶ ኪዳን አድርሶ ቅዳሴ አስቀድሶ ከቻለ ከበረታ ንስሐ ውስጥ ከሆነም ንስሐውን ካጨረሰ ጨርሶ ስጋውን ደሙን ተቀብሎ በሰላም ግባ ሲባል መግባት እንጂ በዛ ቀን ብዙ አያስፈልግም። ይሄን ለምን አነሳን መሰላችሁ? ከውጪ የምንሰበስባቸው የቤተ ክርስቲያን ያልሆኑ ነገሮች እንዳይኖሩ። የቤተ ክርስቲያን ሀብት ነው ቅባ ቅዱስ፣ ጥምቀት፣ ተክሊል፣ ንስሐ፣ ቁርባን፣ ሜሮን፣ ክርስትና የቤተ ክርስቲያን ብቻ ሀብት ነው። ለዚህ ነው ደስ ብሎን የምንመጣው። ሶስተኛው ደስ ብሎን ወደዚህ ስፍራ የምንመጣበት ሶስተኛው እዚህ ቤት የምታሰቡት ቅዱሳን ብቻ ናቸው። ቤተ ክርስቲያን ውስጥ እግዚአብሔር ይመለካል። ቅድም ብለናል፣ ይሄ ቤት የአባታችን ቤት ነው ብለናል። የማን ቤት ነው ብለናል? እዚህ የምንመለከው እግዚአብሔር ነው። እዚህ የሚቆረሰው ስጋ እሱ ነው። እዚህ የሚቀዳው ደም እሱ ነው። እዚህ የምንጠራው አባቴ ተብሎ የምንጠራው እግዚአብሔር ብቻ ነው። ከሱ ውጪ ሌላ አምላክ የለንም። ምናመልከውም ምን ሰግድለትም የምንበረከክለትም አብ ወልድ መንፈስ ቅዱስ አንድ አምላክ ነው፣ ሌላ የለንም። በዚህ ቤት እግዚአብሔር ይመለካል። ቅዱስ ፊልጶስ ደግሞ ይታሰባል። የቅዱስ ፊልጶስ መታሰቢያ ቤት ነው። በዓለም ላይ ብዙ ሰዎች መታሰቢያ አላቸው። ሐውልት የቆመላቸው ሯጮች አሉ። አደባባይ የተሰየመላቸው ስፖርተኞች አሉ። ዓለም ላይ ታሰቢያ ይደረግላቸዋል። እዚህ ቤት ነፍስ ገዳይ አይታሰብም። እዚህ ሰው የገደሉ ሰዎች በመጥፎ እንኳን በመጽሐፍ ቅዱስ ውስጥ ስማቸው ያለ ሰዎች እዚህ ቤት ውስጥ ከተነሱ ለትምህርት ለተግሳጽ እንጂ መታሰቢያ የላቸውም እዚህ ቤት ውስጥ። አሁን ዓርብ ስቅለት ስመጣ ቤተ ክርስቲያን ሁሉ ጊዜ ዓርብ ስቅለት መጨረሻ ላይ ቆይታችሁ ከሰማችሁ የዳዊት መዝሙር እየተደገመ አባቶቻችን እንዲህ ይላሉ፣ ይሁዳ ውሉዱ ወውሉደ ውሉዱ ይደምሰስ ይላሉ። ይሁዳ አስተሳሰቡ የሱን ሐሳብ ይዞ ያሉም ካሉ ይጥፋ፣ አስተሳሰቡም ይጥፋ ትላለች ቤተ ክርስቲያን። ቅዱስ ጊዮርጊስን ደግሞ ስታስብ ፀሐይ ዘሊዳ ኮከብ ዘሊዳ የሊዳው ኮከብ የሊዳው ፀሐይ የኢትዮጵያው ገበዝ ቅዱስ ጊዮርጊስ ሆይ ና ብላ ታስባለች። ታያችሁ፣ ቅዱሳን ይታሰባሉ፣ እዚህ ቤት ይታሰባሉ። ለምን? በቤትና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ ብሏል ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ ሰንበትን ለጠበቁ ለጃንደረቦች ያለ በቤቴና በቅጥሬ ውስጥ ቅድም ብለናል፣ ይሄ ቤት የእግዚአብሔር ነው። በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ። የማይጠፋ ቅድስት አርሴማ ዛሬ ትታሰባለች። ከሺህ ዘመን በፊት በሰማዕትነት አልፋለች። ግን ሰማዕት የሆነችው ደሟን ያፈሰሰችው ስጋዋን የቆረሰችው ለክርስቶስ ስለሆነ በዚህ ቤት አርሴማ ትታሰባለች። እዚህ ቅዱሳን ነው የምታሰቡት፣ ነፍሰ ገዳዮችን አታስብም። ቤተ ክርስቲያን እስቲ ማንን አስባ ታውቃለች? ክርስቶስን በቃል ክርስቶስን በኑሮ ክርስቶስን በእምነት ክርስቶስን በፍቅር ክርስቶስን በንጽህና ክርስቶስን በደም የሰበኩ ቅዱሳን ሐውልታቸው ቤተ ክርስቲያን ናት። ሌላ ሐውልት የላቸው። ቤተ ክርስቲያን መታሰቢያቸው ነች። በዚህ ቤት እነሱ ይታሰባሉ ቅዱሳን። ወገኖቼ በዚህ ቤት ቅዱሳንን እናስባለን። ስለዚህ የቅዱሳን የምታሰቡበት ቦታ፣ ቅዱስ ጊዮርጊስ የምታሰብበት ቦታ፣ ዮሐንስ አፈወርቅ የምታሰብበት ቦታ፣ እናታችን ቅድስት ድንግል ማርያም የምትታሰብበት ቦታ፣ ሰማዕታቱ የምታሰቡበት ቦታ፣ አንተ በዓለም ውስጥ የክፋት የተንኮል ስፍራ ሳይሆን እዚህ መታሰቢያ ስትመጣ እንዴት ደስ አይልህም?
እንዴት ደስ አይልም? ደስ ብሎን እንመጣለን። ለምን? የምታሰቡት ቅዱሳን ስለሆኑ። ማን ስለሆኑ? ቅዱሳን የምታሰቡበት ደስ ብሎን እንመጣለን። ሌላው እዚህ ስንመጣ ደስ ብሎን የምንመጣው እዚህ መተን የምንሰማው ድምፅ፣ እዚህ መተን የምንሰማው ሰላምን ነው፣ ፍቅርን ነው፣ ህብረትን ነው፣ አንድነትን ነው። እዚህ መተህ ሌላ ድምፅ አትሰማም። እስቲ ሌላውን ተው። ቅዳሴ ስታስቀድሱ ውስጥ ያስቀድሱ በህሊናችሁ። ገባረ ሰናዩም ዲያቆን ንፍቁም ዲያቆን ለጸሎት ምን በሉ ይላል? አቤት ለምን ተነሱ? በቃ የምትሰማው ይሄንን ነው ወዳጄ። ለጸሎት ተነሱ። አልተቀመጥክም፣ ቆመሃል። ግን ድምፁ የቤተ ክርስቲያን ድምፅ ለጸሎት 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 ተነሱ። አቤት ደስ ሲል ለጸሎት ተነሱ። እኛ ሳመን እንላለን። አቤቱ ምን በለን? አቤት በቃ እዚህ ስትመጣ ለጸሎት ተነሱ። ካህኑ ድምፁን ከፍ አድርጎ ሰላም ለኩልክሙ፣ ሰላም ለእናንተ ይሁን። በቃ ሰላም ነው የምትሰማው እዚህ። እንዴት ደስ ብሎ አይመጣም? ሰላምን ለመስማት እንዴት አትመጣም? እዚህ ደስ ብሎ ትመጣለህ። ምንን ለመስማት? ሰላምን ለመስማት። የማንን ሰላም? የክርስቶስን ሰላም። ሰላም ለእናንተ ይሁን ስል ካህኑ ምስለ መንፈስከ፣ እግዚአብሔር ሆይ የማይጠፋ ጠዋት ታይቶ ማታ የማይጠፋ እውነተኛውን ሰላም ከመንፈስ ጋር ስጠን እንለዋለን። ምስለ መንፈስከ ምን ሰማው? ይሄንን ነው። ኪዳኑ ላይ የምትሰሙት ሰላምን ነው። ማህሌቱ ላይ የምትሰሙት ሰላምን ነው። አውደ ምሕረቱ ላይ የምትሰሙት ሰላምን ነው። ተመልከቱ፣ ፍቅርን ነው። እዚህ ሌላ ድምፅ የለም ወዳጄ። እዚህ ቆመ ፖለቲካ የለም። እዚህ ቆመ ፖለቲካ አይሆንም። ፖለቲካም ስፍራ አለው፣ ሳይንስም ስፍራ አለው፣ ፍልስፍናም ስፍራ አለው። ይሄ የክርስቶስ አውደ ምሕረት ስለሆነ ህዝቡ ተስፋ ቆርጦ እንዲመለስ፣ ሳይጽናና እንዲመለስ፣ ፍቅር የሆነውን ክርስቶስን ሳያይ እንዲመለስ የሚያደርግ ድምፅ እዚህ የለም። እዚህ ቆመህ ክፋትን፣ ተንኮልን፣ ጸብን፣ ምቀኝነትን፣ መለያየትን፣ ዘረኝነትን አትሰብክም። ለምን? ይሄ ሰላምና ጸሎት የሚሰበክ ወዳጄ። ለእድር አንሰባሰብም፣ እዚህ ለዕቁብ እዚህ አንሰባሰብም። አንዳንድ ሰዎች አሉ ዕቁብ ቤተክርስቲያን ግቢ የሚሰባሰቡ። ወሬ ለዕቁብ አትሰባሰቡ፣ ተሰባሰቡ። እዚህ በትክክል መሰባሰብ ያለብን ይሄንን ፍቅር የሆነውን እውነት የሆነውን ሰላም የሆነውን የክርስቶስን ድምፅ ለመስማት እንጂ ሌላ ነገር ለሌላ ለማለው እኮ ክርስቲያኖች ፊዚክስ፣ ኬሚስትሪ፣ ፖለቲካ ሌላው አለው። ለኛ እንደየ ዲፓርትመንታችን ያስፈልጉናል። እዚህ ስንመጣ ግን የእግዚአብሔር ቤት ስለሆነ ግደለው አትልም፣ እዚህ አጥፋው አትልም፣ እዚህ ደምስሰው እንዲያርገው አትልም። እዚህሳ አባት ሆይ የሚሰሩትን አያውቁምና ምን በላቸው ትላለህ? ይቅር በላቸው። እንዲህ ነው የምንለው እዚህ። እግዚአብሔር ሆይ ያም ያንተ ፍጥረት አይደል? አዎ የሚሰራውን አያውቁምና ይቅር በለው። ይሄንን ነው በቃ ልብህ ውስጥ ይሄንን ይዘህ። ለዚህ ነው ደስ ብለን የምንመጣው። የመጨረሻው ደስ ብሎን እዚህ የምንመጣበት የመንግስተ ሰማያት ቪዛችንን አጥብቀን ለመያዝ ነው እዚህ የምንመጣው። አንድ ክርስቲያን ከሆነ በኋላ የመንግስተ ሰማያት ቪዛ ተሰጥቶታል። አንድ ሰው ከዚህ አሜሪካ ለመሄድ ኢትዮጵያ አየር መንገድ ግቢ ገብቶ የአሜሪካ ምን ማሳየት አለበት? ቪዛ ማሳየት አለበት። ፓስፖርቱ ብቻ በቃ አይደለም። ፓስፖርቱ ዜግነት ነው። ፓስፖርቱ ሰውነት ነው። ዜጋ ነው። ሁሉም የሥላሴ ፍጥረት ነው። ፓስፖርት አለ። ግን ተነስቶ ወደ ተፈለገበት ስፍራ ለመሄድ ፓስፖርቱ ላይ የዛ ሀገር ምን መመታት አለበት? ቪዛ ያስፈልገዋል። ክርስቲያን ስትሆን የመንግስተ ሰማያት ቪዛ ተመቶልሃል። ምን ማለት ነው የመንግስተ ሰማያት ቪዛ? ክርስቲያን ስትሆን በእግዚአብሔር አምነሃል። ክርስቲያን ስትሆን በክርስቶስ ቤዛነት ድነሃል። ክርስቲያን ስትሆን ከማይጠፋው ዘር ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ ዳግመኛ ተወልደሃል። ክርስቲያን ስትሆን በቅባ ሜሮን ከብረሃል። የመንፈስ ቅዱስ ማደሪያ ሆነሃል። ክርስቲያን ስትሆን በክርስቶስ ስጋና ደም ታትመሃል። ይሄን ከጨረስ ቪዛውን ይዘሃል። ይሄ ቪዛ ሊቃጠልብህም እስከ መጨረሻም ደግሞ ሊዘልቅ የሚችለው ይዘህ ስትገኝ ነው። ከጣልከው ከተውከው ሀብተ ወልድናህን ስመ ክርስትናህን ከጣልከው ቤተ ክርስቲያንን አልፈልግም ብለህ ከወጣ ይሄን ጥለሃል ማለት ነው። ይሄን
ከጣልክ ደግሞ ቀረህ ማለት ነው። ከጉዞ ቀረ። እንዲህ ነው የሚለው ቅዳሴ ማርያም፣ እናንተ የክርስቲያን ወገኖች ሆይ እንዲሁ እንደተሰበሰባችሁ ነፃ በምታወጣ በደብረ ጽዮን በኢየሩሳሌም ምን ይበላችሁ? እዛ ለመሰብሰብ ችን ቪዛ መያዝ አለብህ። ለዚህ ነው ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያንን ስተረጉማት እንተ በምድር ሰረዊሃ አለ። ስሮቿ በምድር ናቸው። ቅዳሴው፣ ጥምቀቱ፣ ስጋው ደሙ፣ ሜሮኑ እነዚህ ሁሉ የቤተ ክርስቲያን ጸጋዎች እንተ በምድር ሰረዊሃ ይልና ወበሰማይ አጹቂሃ ቅርንጫፎቿ በሰማይ ናት። እዚህ ቤት ውስጥ ካለ እዛኛው ቤት ትደርሳለህ ማለት ነው። ታደርሳለች፣ እዛኛው መንግስተ ሰማያት ታደርሳለች። እቺ ቤተ ክርስቲያን የኖህ መርከብ ናት። ከዚህ መርከብ ውጪ ያሉ ከኖህ መርከብ ውጪ ያሉ ዝናብ ዘነበ፣ ከስርም ውሃ ፈለቀ። ያቺ የኖህ መርከብ ውጪ የነበሩትን ሰዎች ሁሉ ሞቱ፣ ጠፉ። በኖህ መርከብ ውስጥ ያሉ ሰዎች እንስሳቱ ሁሉም ሳይቀሩ 40 ቀን 40 ሌሊት የዘነበው ዝናብ ምንም ሳይነካቸው መርከቢቷ ሄዳ አራራት ተራራ ላይ ያረፈች። አራራት ተራራ የመንግስተ ሰማያት ምሳሌ ናት። ዝም ብለህ ከዚህ መርከብ ሳትወጣ ሀብተ ወልድና ስመ ክርስትናን ሳታጠፋ እዚህ ቆይተህ ከሄድክ መጨረሻ መንግስተ ሰማያት ነው የምታርፈው። ማረፊያ ቪዛይን ይዘሃል፣ አትውጣ ከመርከብቷ፣ ዝም ብለህ ተጓዝ። መጨረሻ ማረፊያ አራራት ተራራ መንግስተ ሰማያት ነው። ለዚህ ነው ቪዛይን ያስኩበት ቤት ይዤ ከቆየው የሚወርሰው የእግዚአብሔር መንግስት ነው ብለን እናምናለን። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ቅዱስ ዳዊት አንድ ጸሎት ጸለየ። ይሄን ጸሎት እስቲ ሁላችን እንበልና ትምህርታችንን እንጨርስ። እግዚአብሔርን አንዲት ነገር ለመንኩት። ማንን? ስንት ነገር? አቤት! አሁን ስንት ነገር ለምናችሁ ይሆን? ሰሞኑን አሁን ዛሬ እንኳን መተን ስንት ነገር ነግረን ነው ይሆን? እግዚአብሔር ሆይ በቀደመ ነገርኩ ረሳሁ አላላችሁት? ቅዱስ ፊልጶስ ሆይ ወር ሞላው እኮ የኔ ጉዳይ አልተመለሰም አላላችሁ? እግዚአብሔርን አንዲት ነገር ለምኑት። ይበልጠው ዳዊት ንጉስ ነው። እስራኤል ጠባብ ግዛት ናት። አስፈልኝ እኔ ክብሬ በህዝብ ሁሉ ዘንድ ከፍ ይበል አይደለም። አንድ ነገር ለመንኩት። እስቲ በሉ እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻታለሁ። ምን እላታለሁ? እችን ማጣት አልፈልግም አለ። በህይወት ዘመኔ ሁሉ በሉ በህይወት ዘመኔ ሁሉ በቤቱ እኖር ዘንድ። በህይወት ዘመኔ ሁሉ የት እኖር ዘንድ? እችን ለምኑ ማርያምን። ሌላው ልመናው ተጨማሪ ነው። በህይወት ዘመናችን እድሜያችንን ሙሉ ከቤተ ክርስቲያን ሳንወጣ እዚህ ለመኖር ለምን ኦርቶዶክሳውያን። ይሄ ቁርጥ ልመና ነው። ይሄ ቁርጥ ልመና ነው። አሁን ጾም እየመጣ ነው። ይሄን ለምኑት። እያስቀደሳችሁ ይሄን ለምኑት። እስከ 6ም እስከ 9ም እስከ ቻላችሁ እየጾማችሁ ካንተ ቤት አታውጣን፣ እዚህ አኑረን። ከዚች መርከብ አታውጣን። ከዚህ መርከብ ወጥተን ከአራራት ተራራ ሳንደርስ እንዳንቀር በህይወት ዘመናችን ሁሉ እዚህ አኑረን እንበለው። ወደ እግዚአብሔር ቤት እንድባሉን ጊዜ ደስ አለን። እኛም ደስ ብሎን በእግዚአብሔር ቤት በህጉ በስርዓቱ ጾሙን ጾመን ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፍቃዱ ይሁንልን። ይቆየን። ወስብሐት ለእግዚአብሔር። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ለመጋቢ ሰናያት አብይ መኮንን የምስካበ ቅዱሳን አባ ኪሮስ ቤተክርስቲያን ስብከተ ወንጌል ኃላፊ እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ ለብዙ ዘመናት ረጅም ወራት በሕይወትና በጤና ይጠብቅልን።